ጥቅምት 1983 ዓ.ም የሊባኖስ የእርስ በርስ ጦርነት አበቃ። ነገር ግን ድንበር ተሻግሮ ሶሪያ አሁንም በሐፊዝ አልአሳድ የብረት እጅ ትመራለች። አሳድ ለ15 ዓመታት ስልጣን ላይ ከቆዩ በኋላ ሶሪያን የፍርሃት ምድር አድርገዋታል። ሐሳብን የመግለጽ ነጻነት የራቀ ህልም፣ መሪን የመምረጥ መብት ደግሞ ቅዠት በሆነባት ሀገር ከደማስቆ ከተማ ወጣ ብሎ የአሳድ አገዛዝ አስፈሪ ምልክት ቆሟል። ሰይድንያ እስር ቤት በ10 ሺዎች የሚቆጠሩ ሶሪያውያንን የሚወጡበት የአሳድ ጨካኝ አገዛዝ መገለጫ። شو شفتي لما رحت هو ايش ابشع سجن كان؟ ይህ ከእስር ቤትም በላይ ነው። በቁም የመቃብር ጉድጓድ፣ በረጃጅም ግንቦች ጀርባ ስፍር ቁጥር የሌላቸው ሕይወቶች በጨለማ ተውጠው ይቀራሉ። ግርፋት፣ ረሃብና ግድያ የዕለት ተዕለት ተግባራት ናቸው። ሰብአዊነት የሚገፈፍበት፣ ተቃውሞን ለማጥፋት ፍርሃት እንደ መሳሪያ የሚታደልበት ስፍራ። ሰይድንያ እንዴት የአሳድ አገዛዝ እምብርት ሆነ? የአንድ ሰው የሥልጣን ጥምስ እንዴት በታሪክ ታይቶ የማይታወቅ የግፍ ማዕበልን ፈጠረ? أقسم بالله العظيم وأن أرعى مصالح الشعب وحرياته. በፕሬዝዳንታዊ ቤተ መንግሥት ውስጥ የአገዛዙ ልብ ይመታል። የውጭ ዲፕሎማቶች ለድርድር ይመጣሉ። የመንግሥት መገናኛ ብዙሃን ደግሞ የብልጽግናና የመረጋጋት ዋሪን ይረጫሉ። ለውጭው ዓለም ሶሪያ ታዳጊ በሚድል ኢስት ፖለቲካ ውስጥ ሚና ያላት የአክራሪነት ምሽግ ትመስል ነበር። በጄኔቫ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ላይ ሶሪያ ማሰቃየትን የሚያወግዙ ስምምነቶችን ፈረመች። ዓለም አጨበጨበ። ነገር ግን ከደማስቆ 3500 ኪሎ ሜትር ርቀት ላይ እነዚህ ስምምነቶች ለሐፊዝ አልአሳድ የዓለምን አስተያየት ማጭበርበሪያና ስልጣንን ማጥበቂያ መሳሪያዎች ብቻ ነበሩ። የሶሪያ መንግስት ከደማስቆ 30 ኪሎ ሜትር ርቀት ላይ በምትገኘው ሰላማዊቷ ሰንደንያ ከተማ ውስጥ በሚስጥር መሬት መግዛት ጀመረ። ቦታው በጥንቃቄ የተመረጠ ነበር። በተራራው አናት ላይ ከሰው ዓይን የተሰወረ ቢሆንም የአሳድን ኃይል ሁልጊዜ ለማስታወስ ግን ቅርብ የሆነ። ከ3 ዓመታት በኋላ ግንባታው ተጀመረ። ሐፊዝ አልአሳድ እያንዳንዱ የሰይድንያ ዝርዝር ፍጹም እንዲሆን ይፈልጉ ነበር። ምክንያቱም የተራ እስር ቤት አልነበረም፣ የፍርሃት ላብራቶሪ እንጂ። የእስር ቤቱ ቅርጽ ሆን ተብሎ የተሰራ ነው። የዋይ ቅርጽ ያለው አቀማመጡ የማሳቀያ ድምፆችን በማስተጋባት እያንዳንዱ እስረኛ የሌላውን የጭንቀት ጩኸት እንዲሰማ ያደርጋል። ድምፁ ራሱ የቅጣት መሳሪያ ሆነ። እስር ቤቶቹ የተነደፉት አካልና መንፈስን ለመስበር ነው። እያንዳንዳቸው 2 ሜትር በ2 ሜትር ብቻ ናቸው። ለመተኛት የማይመቹ፣ ለመራመድም የማይበቁ። መስኮቶቹ በክፋት የተሰሩ ነበሩ። እስረኞች ያጡትን ዓለም እንዲያስታውሱ ብቻ ጥቂት ብርሃንን የሚያሳልፉ። እንደ አውሮፓውያን አቆጣጠር በ1987 ሰይድንያ ተጠናቀቀ። በይፋ የወታደራዊ ማቆያ ቢባልም በሚስጥር ግን የሰው መንፈስ ለመጨፍለቅ የተሰራ ስፍራ ነበር። ሰይድንያ እስር ቤት ብቻ አልነበረም፣ ማንኛውም እስረኛ በጭካኔው ሳይነካ የማያልፍ የፍርሃት መረብና የመቆጣጠሪያ መሳሪያ እንጂ። እስር ቤቱ በሁለት ዋና ዋና ክፍሎች የተከፈለ ነው፣ ነጩ ሕንፃና ቀዩ ሕንፃ። እያንዳንዳቸው የየራሳቸው የሆነ ልዩ የማሰቃያ ዘዴ ያላቸው። በነጩ ሕንፃ ውስጥ ወታደራዊ እስረኞች እጅግ አሰቃቂ ለሆነ ስነ ልቦናዊ ጥቃት ይጋለጣሉ። አብዛኞቹ እስረኞች በአንድ ወቅት ወታደሮችን ያዙ የነበሩ መኮንኖች ቢሆኑም አሁን ግን በአንድ ወቅት ይመሯቸው ለነበሩት ወታደሮች እንዲታዘዙ ይገደዳሉ። ሕንፃው ከውጭ ሲታይ እንደ ማንኛውም ወታደራዊ ተቋም ስነ ስርዓት የሰፈነበት ቢመስልም በውስጡ ግን ክብረ ነሐሳዊ ስብራትን የሚያስተናግድ ስፍራ ነው። እዚህ ጋር የዝምታ ሕግ ይነግሳል። እስረኞች ሲገረፉ እንኳን ድምፅ ማውጣት አይፈቀድላቸውም። ይህንን ሕግ መጣስ የሚያስከትለው ቅጣት እጅግ አሰቃቂ በመሆኑ እስረኞች ከመጮህ ይልቅ የገዛ ስጋቸውን መንከስ ይመርጣሉ። ዝምታው ራሱ እንደ ጦር መሳሪያ ያገለግላል። እስረኞች ማንም የማይሰማቸውና የማያያቸው እንደሆኑ እንዲሰማቸው ተደርገው ተገለው ይማቅቃሉ። ቀዩ ሕንፃ የፖለቲካ እስረኞች የሚታጎሩበት ቢሆንም እውነተኛ ዓላማው ግን ከዚህ የከፋ ነው። በየቀኑ ከሌሊቱ 9 ሰዓት ላይ ጠባቂዎቹ ሙዚቃ ብለው የሚጠሩትን ድምፅ ይለቃሉ። ይህ ሙዚቃ አይደለም፣ በከፍተኛ ድምፅ የሚለቀቅ እስረኞች ሲገረፉ የሚጮሁበት ድምፅና አሳድን የሚያወድሱ መዝሙሮች።
ድብልቅ ነው። እስረኞችን እንቅልፍ በመንሳት ወደ እብደት የሚገፋ የሥነ ልቦና ማሰቃያ ዘዴ ነው። ከህንፃው ወለል በታች ደግሞ እጅግ ዘግናኝ የሆነ ሚስጥር ተደብቋል። የጨው ክፍሎች። አገዛዙ የሞቱ ሰዎችን አስክሬን ለማቆየት ማቀዝቀዣ ፋንታ ጨው ይጠቀማል። አስክሬኖች ሳይበሰብሱ ተከማችተው እንዲቆዩ ወለሉ በከባድ የድንጋይ ጨው ተሸፍኗል። በቀዩ ህንፃ ውስጥ 5 ሰው ብቻ መያዝ በሚገባቸው ጠባብ ክፍሎች ውስጥ 30 ሰዎች ይታጎራሉ። እያንዳንዱ እስረኛ ያለው ቦታ 40 ሳንቲሜትር ብቻ ነው። ቁጭ ብሎ ጉልበቱን ለመሰብሰብ እንጂ ለመተኛት በፍጹም አይበቃም። የተሻለች ሶሪያን ያለሙ ተቃዋሚዎች፣ አንቂዎችና ተራ ዜጎች ሁሉ በዚህ አሰቃቂ ስራ አልፈዋል። አብዛኞቹ ታሪካቸውን ለዓለም ለመናገር እንኳን ሳይተርፉ በስቃይ አልቀዋል። ነገር ግን ከእነዚህ ሁሉ መከራዎች መካከል የአንድ ታዳጊ ገጠመኝ የአገዛዙን የጨለማ ሚስጥር ለዓለም አጋለጠ። ኦማር አልሻግሪ ገና 15 ዓመት ታዳጊ እያለ ነበር በመንግስት ላይ በተደረገ ተቃውሞ በመሳተፉ የታሰረው። ጉዞ ብዙም ሳይቆይ ወደ ሲናዲያ እስር ቤት ወሰደው። ልክ እንደደረሰም ጠባቂዎቹ በሁለት እጅና እግሩ በዳዴ እንዲጓዝ አረጉት። ካዘገመ በጎማ ቱቦ ይለበልቡታል። ልብሱንና ማንነቱን ተገፎ በቁጥር ብቻ እንዲጠራ ተደረገ። አንድ ጠባቂ በጆሮ እንዲህ ሲል አንሾካሾክለት፣ እንኳን ወደ ሲኦል በሰላም መጣ። ኦማር ራሱን ያገኘው 34 ከሚሆኑ ሌሎች እስረኞች ጋር በአንድ ጠባብ ክፍል ውስጥ ተጨናንቆ ነው። መተኛት የማይታሰብ ነው። ሁሉም እስረኞች ቁጭ ብለው እንዲተኙ ይገደዳሉ። አየሩ በላብ በቆሻሻና በሽንት ጠረን የታፈነ ነው። በሴዲኒያ ምግብ የቅጣት መሳሪያ ነው። እስረኞች በቀን አንድ ሰሃን ውሃማ ሾርባ ብቻ ይሰጣቸዋል። አልፎ አልፎ ጥቂት ገብስ ይገኝበታል። አንዳንዴ ግን ውሃ ብቻ ነው። ዳቦ ማግኘት እንደ ትልቅ ዕድል የሚቆጠር ሲሆን ቢመጣም የሻገተ ወይም እንደ ድንጋይ የጠነከረ ነው። የኦማር ክብደት ወደ 35 ኪሎ ግራም ወረደ። ጎድኑ እንደ ሹል አጥንት ወጣ። ሁኔታውን ሲገልጽ በቆዳ የተጠቀለለን አጽሞችን መስል ነበር ይላል። አካላዊ ግርፋቱ እረፍት የለውም። እስረኞች በእጃቸው ተንጠልጥለው ትከሻቸው ሲላቀቅ ኦማር በአይኑ ተመልክቷል። በታዋቂው የጎማ መሳቂያ ዘዴ ተጠቅልለው ለሰዓታት በዱላና በጎማ ይደበደባሉ። ኦማር እንደሚለው እውነተኛው ቅዠት አካላዊ ግርፋቱ ሳይሆን ስነ ልቦናዊ ስቃዩ ነው። ጠባቂዎች እስረኞችን ከመካከላቸው ማን ወደ ሞት መሄድ እንዳለበት እንዲመርጡ ያስገድዷቸዋል። ቀጣዩ ተራ የራሳቸው ሊሆን እንደሚችል እያወቁ በማን ላይ የሞት ፍርድ እንደሚፈርዱ የመወሰን ጭንቀት አእምሮን ያደክማል፣ ወደ እብደትም ይገፋል። በየሌሊቱ ጠባቂዎቹ ስሞችን ይጠራሉ። ለእነሱ ዝውውር ነው፣ በእውነቱ ግን ግድያ። ኦማር ግድያውን በአይኑ አላየም፣ ነገር ግን ሁሉን ነገር ሰምቷል። የኮቴ ድምፆች፣ ሬሳ መሬት ሲመታ የሚሰማው ሰቅጣጭ ድምፅ እና ከዛ በመቀጠል የሚነግሰው አስፈሪ ጸጥታ። ከ3 ዓመት የማይታመን ስቃይ በኋላ ኦማር በእስረኞች ልውውጥ ተፈታ። ክብደቱ 35 ኪሎ ግራም ብቻ በመሆኑ ቤተሰቦቹ ሊያውቁት አልቻሉም። ያንን የድሮውን ልጅ ሳይሆን የልጁን መንፈስ ነበር የሚመስለው። ዛሬ ኦማር የሰብአዊ መብት ተሟጋች በመሆን ታሪኩን ለዓለም ያካፍላል። ነገር ግን ቃላቱ ሁልጊዜም አንድ ከባድ እውነት ይይዛሉ። እኔ ተረፍኩ፣ ግን ብዙዎችን እዛው ትቻቸው መጣው። የሰዴንያ እስረኞች መፈታት ለአንዳንዶች ተስፋን ቢያመጣም ለብዙ ቤተሰቦች ግን የአዲስ ቅዠት መጀመሪያ ነበር። ዛሬም ድረስ በሺዎች የሚቆጠሩ ሰዎች የገቡበት አይታወቅም። እናቶች፣ አባቶችና እህቶች የወዳጆቻቸውን ፎቶ ይዘው ወደ እስር ቤቱ ደጃፍ ይሮጣሉ። የተረፉትንም አያችሁት ወይ ብለው በጭንቀት ይጠይቃሉ። አንዳንድ ቤተሰቦች ወዳጆቻቸው ከበሩ ሲወጡ በማየት እረፍት ያገኛሉ። ሌሎች ግን ዝምታ ይገጥማቸዋል። ብዙዎች የሚወዷቸው ሰዎች ተገድለው በጅምላ መቃብር እንደተቀበሩ ያምናሉ። እስር ቤቱ የጭካኔ ምልክት ብቻ ሳይሆን ዓለም ታሪክ እንዲያስታውስና ፍትህ እንዲጠይቅ የሚያስገድድ የህሊና ዕዳ ነው። ከሁለተኛ የዓለም ጦርነት በኋላ ዳግመኛ አይከሰትም ተብሎ ነበር። ነገር ግን ሰይደንያ ታሪክ እንደማይደገም ሳይሆን መልክን ቀይሮ እንደሚመጣ ለዓለም አረጋግጣለች።